የ2025 የአፍሪካ ዋንጫ የፍጻሜ ጨዋታ በ120 ደቂቃዎች ፍልሚያ ሴኔጋል የውድድሩ አስተናጋጅ ሞሮኮን 1-0 አሸንፋ ዋንጫውን ከወሰደች 2 ወራት ቢያልፈውም በዕለቱ የነበረውን የዳኝነት ሂደት ተቃውሞ ተከትሎ በመጡ የካፍ የሥነ ምግባርና አቤቱታ ሰሚ ኮሚቴዎች የተለያዩ ውሳኔዎች ምክንያት አነጋጋሪነቱና አወዛጋቢነቱ አሁንም ድረስ እንደቀጠለ ይገኛል። ካፍ ትላንት አመሻሽ በይፋ ድረገጹ ባሰፈረው አዲስ መረጃ የ2025 አፍሪካ ዋንጫ አሸናፊ ሞሮኮ እንደሆነች እውቅና ሰጥቷል። በዳኛው ፊሽካ ሻምፒዮን የሆነችው ሴኔጋልን ሁለተኛ ደረጃ ላይ ሲያስቀምጥ፣ ናይጄሪያ ሶስተኛ ደረጃ ላይ ትገኛለች። የአፍሪካ እግር ኳስ የበላይ አስተዳዳሪ ካፍ ከሴኔጋል ዋንጫ በተጨማሪ የውድድሩ ኮከብ ተጫዋች ተሸላሚ ሳዲዮ ማኔንም ሽልማቱን መልስ ስለመባሉ በርካታ ዘገባዎች ቢወጡም በካፍ ድረገጽ በአዲስ መልክ በዘመነው የሪካርድ ማህደር የሴኔጋል ወርቃማ ልጅ ክብር በቦታው መኖሩን ተመልክተናል። በ2025 የአፍሪካ ዋንጫ አሸናፊ ዙሪያ ያለው ውዝግብ በቀጠለበት በዚህ ወቅት ሴኔጋል በአቋም መፈተሻ ጨዋታ በመጪው መጋቢት 28 በፈረንሳይ ስታድ ደ ፍራንስ ፔሩን ስትገጥምና ከ3 ቀናት በኋላ ዳካር ላይ ከጋምቢያ ስትጫወት የቴራንጋ አንበሶቹ የ2025 የአፍሪካ ዋንጫ ሽልማታቸውን በሁለቱም ጨዋታዎች ላይ በስታዲየም በይፋ ለተመልካች እንደሚያሳዩ ታውቋል። ሴኔጋል ለዓለም አቀፉ የስፖርት ገላጋይ ፍርድ ቤት ወይም ካስ ያቀረበችው ይግባኝ ምላሽ እየተጠበቀ ባለበት በዚህ ወቅት ካፍ በድረገጹ በአዲስ መልክ ያሰፈረው መረጃና የሴኔጋል በዓለም አቀፍ ጨዋታዎች ላይ ዋንጫውን ለማሳየት መዘጋጀት ሰሞኑን የነበረውን የአፍሪካ እግር ኳስ ውዝግብ በድጋሚ ቀስቅሶታል። የካፍን አወዛጋቢ ውሳኔ ተከትሎ በጉዳይ ላይ ያዘጋጀነውን ልዩ ዳሰሳ እንደተከታተሉ በአክብሮት እንጋብዛለን። በአፍሪካ እግር ኳስ ኮንፌዴሬሽን የውድድር ደንብ አንቀጽ 84 መሰረት የአንቀጽ 82 እና 83 ድንጋጌዎችን የሚጥስ ቡድን ከውድድሩ ይሰናበታል። ይህ ቡድን ጨዋታው በተቋረጠበት ጊዜ ተጋጣሚው የተሻለ ውጤት ካላስመዘገበ በስተቀር ጨዋታውን በ3-0 ውጤት ይሸነፋል። ተጋጣሚው የተሻለ የጎል ልዩነት ያለው ከሆነ ግን ውጤቱ በዚያው የሚጸና ይሆናል። አወዳዳሪው አካል ተጨማሪ እርምጃዎችንም ሊወስድ ይችላል። ለመሆኑ አንቀጽ 82 እና 83 ምን ይላሉ? አንቀጽ 82ን በቅድሚያ እንመልከት። በማንኛውም ምክንያት አንድ ቡድን ከውድድሩ ቢወጣ ወይም ለጨዋታ ሪፖርት ካላደረገ ወይም አልጫወትም ካለ ወይም ያለ ዳኛው ውሳኔ የጨዋታው መደበኛ ክፍለ ጊዜ ከመጠናቀቁ በፊት ሜዳውን ለቆ ከወጣ ጨዋታውን እንደተሸነፈ ይቆጠራል፣ እንዲሁም ከውድድር ይሰናበታል። ይህ ሕግ በካፍ ውሳኔ ከዚህ ቀደም ለተሰናበቱ ቡድኖችም ይሰራል። አንቀጽ 83 ጨዋታው በሚጀመርበት ሰዓት ወይም ከ15 ደቂቃ በኋላ ሜዳ ላይ የማይገኝ ቡድን ጨዋታውን በፎርፌ ይሸነፋል። ዳኛው የቡድኑን አለመገኘት በመመዝገብ በሪፖርቱ ላይ ይጽፋል። በእንደዚህ ያለ ሁኔታ አዘጋጅ ኮሚቴው የመጨረሻውን ውሳኔ ያሳልፋል። በዚህ መሰረት የካፍ አመክንዮ የሴኔጋል ተጫዋቾች ሜዳውን ለቀው ወጥተዋል፣ ይህም ጨዋታውን ለመቀጠል ፈቃደኛ ለመሆን ተብሎ ይተረጎማል። ስለዚህ የ3-0 የፎርፌ ሽንፈት በሕጉ መሰረት ሴኔጋል ላይ ይተገበራል የሚል ነው። ዋነኛው የተቃውሞ ምክንያት ከእግር ኳስ ስፖርትና ፍትሐዊነት አንጻር እንደሆነ ብዙዎች ይስማማሉ። አንደኛው ምክንያት ጨዋታው ተጠናቋል የሚል ነው። ዳኛው በዕለቱ የሴኔጋል ተጫዋቾች ውሳኔያቸውን በመቃወም ወደ ሜዳ አልገባም አሉ ብለው ጨዋታውን ከማቋረጥ ይልቅ እንዲቀጥል ፈቅደዋል። የሴኔጋል ተጫዋቾችም ከመልበሻ ክፍል ተመልሰው ጨዋታውን በአግባቡ በማጠናቀቅ አሸናፊ መሆናቸውን ዓለም የተመለከተው ሀቅ ነው። የዳኛውን ውሳኔ ከአስተዳደር አኳያ ስንመለከት በፊፋ የጨዋታ ሕግ አንቀጽ 5.2 መሰረት የዳኛው የሜዳ ላይ ውሳኔ በእግር ኳስ ጨዋታ የመጨረሻው ውሳኔ ነው። ዳኛው ጨዋታውን ካላቋረጠ ወይም ለመቀጠል ፈቃደኛ ካልሆነ በስተቀር ከጨዋታው መጠናቀቅ በኋላ ውጤቱን መሻር አጠያያቂ ይሆናል። በጨዋታ ወቅት ከ10 እስከ 15 ደቂቃዎች የሚዘልቁ ጊዜያዊ የሜዳ ላይ ተቃውሞዎች ብዙውን ጊዜ በስነ ምግባር ጉድለት ቅጣትና ልዩ ልዩ እገዳዎች ይታለፋሉ እንጂ ዋንጫን እስከ መንጠቅ የሚያደርስ ቅጣት ማሳለፍ በብዙዎች ዘንድ በጣም ከባድ ልምምድ የሚፈጥር እንዲሁም በእግር ኳስ ጨዋታ ላይ የዳኛን የመጨረሻ የመወሰን ስልጣን የሚነጥቅና የእግር ኳስ ጨዋታ ውጤት የመጨረሻ ፍርድ ሜዳ ላይ በዳኛ የሚሰጥ ሳይሆን በቢሮ የሚወሰን ሆኖ እንዲታይ ሊያደርገው ይችላል የሚል ስጋትም ያስነሳል። ሴኔጋል የካፍ አቤቱታ ሰሚ ውሳኔን በመቃወም
ጉዳዩን ወደ ዓለም አቀፉ የስፖርት ግልግል ፍርድ ቤት ካስ ወስደዋለች። ካስ ሁለቱም ወገኖች በሚስማሙባቸው 3 ዓለም አቀፍ ገላጋዮች ጉዳዩን በጥልቀት መርምሮ በቀጣዮቹ ወራት የመጨረሻ ፍርዱን እንደሚያሳውቅ ይጠበቃል። በሌላ በኩል ካፍ ይህንን ውሳኔ ለማሳለፍ የተጠቀመው አንቀጽ 84 ሴኔጋልን ዋንጫውን ሊያስነጥቃት አይችልም። ምክንያቱም አንቀጹ ሊተገበር የሚችለው በግልጽ እንደሰፈረው አንቀጽ 82 እና 83 ሲጣሱ ብቻ ነው። ሴኔጋል ደግሞ አንቀጽ 83ን አልተላለፈችም። ስለዚህ ክርክሩን ለማሸነፍ የተሻለ ሁኔታ ላይ ነች የሚል ሐሳብ ያላቸው ወገኖች በርክተዋል። በጉዳዩ ላይ የመጨረሻ መልከታችን ሁኔታው ከጅምሩ እስካሁን ያለው ሂደት ለአፍሪካ እግር ኳስ መጥፎ ገጽታን እያመጣ ያለና መፈጠር ያልነበረበት ከሆነም በኋላ ቶሎ መቆም የነበረበት ጉዳይ ነው። የካፍ የሥነ ምግባር ኮሚቴ የሴኔጋል ጥፋት ገንዘብና የጨዋታ ቅጣት በቂ ነው የሚል ሐሳብ ሲያቀርብ፣ የካፍ አቤቱታ ሰሚ ኮሚቴ በበኩሉ የቴራንጋ አንበሶቹ ጥፋት ውጤት ያስቀይራል፣ ዋንጫም ያስነጥቃል ብለው መፍረዳቸው በፍትህ አካላቱ በኩል አንድን ጉዳይ በአንድ መመሪያ ሁለት የተለያየ ፍርድ መስጠቱ የካፍ አስተዳደር ላይ ጥያቄ የሚፈጥር ሆኗል። በፊፋ የጨዋታ ሕግ አንቀጽ 5.2 መሰረት የዳኛ የሜዳ ላይ ውሳኔ የመጨረሻ የማይሆን ከሆነ ተመሳሳይ ጥያቄዎች መቆሚያ ያላቸው አይመስልም። ሞሮኮ ያሸነፈችው የአዲስ አበባው የ1976 የአፍሪካ ዋንጫ የመጨረሻው ጨዋታ ላይ የዳኛ ውሳኔ በመቃወም አቋርጣ ወጥታ እንደገና እንደገባች ማስረጃዎችም አሉ። ለዚህ ሁሉ ግርግር መነሻው የዕለቱ የመሃል ዳኛ ኮንጓዩ ጂያን ዣክ ንዳላ በፍጻሜ ጨዋታ ፍትሐዊና ትክክለኛ ውሳኔ ያሳለፉ ይመስል ስማቸው እስካሁን አለመነሳቱ አስገራሚ ጉዳይ ነው። ዳኛው ውሳኔያቸው ትክክል እንደሆነ ከታሰበ ሜዳ ላይ ያሳለፉት የጨዋታ ውጤት ለምን አልጸደቀም የሚል ክርክርም ያስነሳል። በአፍሪካ ዋንጫው አስደናቂ መስተንግዶ ያሳየችው ሞሮኮ በዚህ መንገድ የዋንጫ አሸናፊ ተብላ ስሟ በታሪክ መዝገብ መስፈሩ እውነተኛ የአሸናፊነት ክብር እንዲሰማቸው ያደርግ ይሆን? ለማንኛውም በቅርቡ የዓለም አቀፉ የስፖርት ግልግል ፍርድ ቤት ወይም ካስ ውሳኔ ለሁሉም መልስ ይኖረዋል።